እሺ ይህን ቪዲዮ የሰራሁት መልአክ ስለ ሰው ልጆች ምንም የማይገዳቸው ለሚመስላችሁ የፕሮቴስታንት ሃይማኖት ተከታዮች ነው። እኔም ፕሮቴስታንት ነኝ። ብዙ ጊዜ ቸርች ውስጥ እንደዚህ አይነት አስተምሮ እየሰማሁ ስለኖርኩኝ ነው። እንዲሁም ከሌሎች ከፕሮቴስታንት አማኞች ጋር ስንወያይ መልአክ ምንም አይነት ለሰዎች የማይገዳቸው አድርጋችሁ የምትቆጥሩ አላችሁ። ነገር ግን መልአኮች ለሰው ልጆች እጅግ የሚገዳቸውና የሚያስቡ የእግዚአብሔር አገልጋዮች እንደሆኑ ልነግራችሁ እወዳለሁኝ። መልአክ የሰው ልጆች እንዲድኑ የሚያግዙ እንደሆኑ በአዲስ ኪዳን ላይም ተጽፏል። እንዲሁም ከዚህ በፊት ነግራችኋለሁ። ራዕይ መጽሐፍ ላይ በመጨረሻው ዘመን ስለ ሰው ልጆች የሚዋጋው ስለ ሰው ልጆች የሚቆመው ታላቁ መልአክ ሚካኤል እንደሆነ ተጽፏል። እንዲሁም በዳንኤል 11 ላይ ደግሞ መልአክ የሰው ልጆችም ጭምር አለቃ እንደሆነ ገብርኤል ራሱ ለዳንኤል ሲነግረው በዚህ ነገር ከአለቃችሁ ከሚካኤል በቀር የሚረዳኝ የለም ብሎ እንደተናገረ እና ሚካኤል የመላእክትም የሰዎችም አለቃ እንደሆነ ነግራቸዋለሁኝ። አሁን ደግሞ መልአክ ለሰው ልጆች የሚገዳቸውና የሰው ልጆች እንዲድኑ የሚፈልጉ መሆናቸውን ደግሞ ከዘካርያስ መጽሐፍ ከትንቢተ ዘካርያስ ምዕራፍ 1 ላይ ቁጥር 12 ላይ አነበላችኋለሁኝ። ይህ ክፍል እንግዲህ እግዚአብሔር ኢየሩሳሌምን ተቆጥቷት ነበረ። ለ70 ዓመት ኢየሩሳሌምን ተቆጥቷት እንደነበረ የሚታወቅ ነው። እንግዲህ መልአኩ ቀርቦ በትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል። የእግዚአብሔርም መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን የኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው ብሎ ለኢየሩሳሌምና የይሁዳ ከተሞችን እስከ መቼ ነው የማትምራቸው ብሎ ከእግዚአብሔር ጋር ሲነጋገር እናያለን። እንግዲህ ከተሞች ሲባል ስለ መሬቱ አይደለም የሚያወራው። እግዚአብሔር የተቆጣው ህዝቦቹን ነው እና ያንን ከተማ ሲቆጣ የሚጎዳው ህዝቡ ነው። እግዚአብሔር ከተማውን ሲምርና ይቅር ሲል ደግሞ ይቅር የሚባለው በከተማው የሚኖር ህዝብ ነው ማለት ነው። እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገሩ። መልአኩን አጽናን ነው እግዚአብሔር። ስለዚህ መልአኩ ስለኛ ያዝናል ማለት ነው። እግዚአብሔር መልአኩን ካጽናናው በዚህ ጉዳይ ላይ መልአክ ስለ ሰው ልጆች ያዝናል። በኢየሩሳሌምና በይሁዳ ላይ እግዚአብሔር በመቆጣቱ መልአኩ አዝኖ ነበረ። ስላዘነ እስከ መቼ ነው የማትምራቸው ብሎ በእግዚአብሔር ፊት ቀርቦ ሲናገር እግዚአብሔር ደግሞ መልአኩን አጽናናው ተብሎ ተጽፏል። ስለዚህ መላእክቶች ስለኛ እንደሚያስቡ እንደሚጨነቁ እናያለን ማለት ነው። መላእክቶች የተለያዩ መቅሰፍቶችንም ሲያመጡ እናያለን። ያም ከእግዚአብሔር የታዘዘ ትእዛዝ ስለሆነ እምቢ ስለማይሉ ነው።